የሚጠቀምበት ሰው ነው ብየዋል። እዚህ ላይ በጣም እግዚአብሔር የሚጠቀምባቸው ሰዎች ሞጣ አለ። ሞጣ እግዚአብሔር በጣም የሚጠቀምበት በጣም ክብሩን የሚገልጥበት ነው። እኔ እንደዚሁ አውቃለሁ። እና በቅርብ ጊዜ እሱ ራሱ ለእግዚአብሔር ክንዱን የሚሰጥበት የሚንበረከክበት ጊዜ ነው የሚሆን። ለምን? ከመንፈስ ቅዱስ ማንም ሊያመልጥ ስለማይችል ማለት ነው። ስለዚህ ዛሬ ብዙዎች ስለዘመሩ የክርስቶስ አይደሉም፣ ስለሰበኩ የክርስቶስ አይደሉም። ክርስቶስ ማለት መኖር መቻል ነው እንጂ ግጥም ስላነበበ ቃል ስላነበበ ስለዘመረ ጌታ ጌታ ኢየሱስ ስላለ ያ ክርስቶስ ተገልጦበታል ማለት አይደለም። ክርስቶስ ማለት የሚኖር ህይወት ማለት ነው። እሱን የመሰለ የሚሆን የይቅርታ ልብ፣ ክርስቶስን የሚፈልግ በቃ ትሁት የሆነ ልብ፣ ለጋስ የሆነ ልብ፣ ታጋሽ የሆነ ልብ፣ ፍቅርን የሚሰጥ ልብ እና በበደሉ ፈንታ ለጋስነትን፣ ደግነትን የሚያሳይ ፍቅርን የሚያሳይ እና እግዚአብሔርን ብቻ ተስፋው የሚያደርግ ነው። እኔ የእግዚአብሔር ደመወዝተኛ ነኝ ይላል። በምድር ላይ ስኖር እግዚአብሔር ደሞዝ የሚከፍለው በምድር ላይ ስኖር ስራዬን ስጨርስ የሚሄድ ነው የምለው። የእግዚአብሔር ደመወዝተኛ ነኝ ብዬ ነው ማወራው። እና አንተም ትለኝ ነበር ፍራኦል ሰድቦት ራሱ ከሰደቡት ጋር አብሮ ይጫወታል ትላለና፣ ለምን? ክርስቶስ ከመቱት ጋር አብሮ ነበር፣ ከሰደቡት ጋር አብሮ ነበርና የእኔ የህይወት ተምሳሌት እሱን ነው ያደረኩት። ፓስተርን አላረኩም፣ ነቢያቶችን አላረኩም፣ ዘማሪዎችን አላረኩም። የእኔ ሮል ሞዴል ራሱ ጌታ ኢየሱስ ክርስቶስ ነው። እሱን ስታየው